ቤተሰቦች ድሃ ናቸው። እንደዛ ቤተሰብ ልብሴም ቆሻሻ ነው፣ ግን ያው በእነሱ ነው የቆሸሸው፣ በእነሱ ሽንት ቤት ማለት ነው። ግን ወንድሜ የደሃ ልጅ ከሆንክ ከዚህች አጭር ቪዲዮ የበለጠ አንተን ሞቲቬት ሊያደርግ የሚችል ነገር ዓለም ላይ አይገኝም። እኔ ሞቲቬሽናል ስፒከር አይደለሁም፣ ግን የንቃተ ህሊና ሾርት ቪዲዮ እንዴት ሞቲቬት እንዳደረገኝ ላሳያችሁ። ወደ ቪዲዮ እንሂድ። አባቴን መምሰል አልፈልግም። እሺ ግን ላይክ አባቴ ድሃ ነው፣ ቤተሰቦች ድሃ ናቸው። እንደዛ ቤተሰብ እንዲኖረኝ አልፈልግም። ከዛ በላይ ሞቲቬሽን የድሃ ልጅ ከመሆን በላይ ሞቲቬሽን የለም። ቪዲዮን እንዳያችሁት ነው። the core idea is የድሃ ልጅ ከመሆን በላይ ሞቲቬሽን የለም። ይሄ ትልቅ አባባል ነው። አንተ የድሃ ልጅ ከሆንክ ከቤተሰቦች የወረስከውን ድህነት ለልጆችህ ላለማውረስ ያለህን ኃይል መጠቀም አለብህ። ያለህን ቴክኒክ ሁሉ መጠቀም አለብህ። ይሄ ልጅ ከምን ተነስቶ ወደ ምን እንደመጣ ሁላችንም እናውቃለን። ጭልም ያለ ገጠር ውስጥ ምንም ተስፋ ባሌለበት ቦታ ሲሞክር ነበር፣ ፕራክቲስ ሲያደርግ ነበር። ፋይናሊ ግን አያር ኦፖርቹኒቲው ራሱ ነው ወደ አንተ የሚመጣው እየሞከርክ ከሆነ ማለት ነው። ይሄ ባይዘው ኔቸር ነው። ይሄ ሎ ኦፍ አትራክሽን ምናምን እኔ እዚህ ዝርዝር ውስጥ አልገባም። ብቻ ግን አንተ የምትፈልገው ነገር ላይ ሁሌ ትኩረት አድርገህ እየሰራ ከሆነ በሆነ ሰዓት በማታውቀው ፍጥነት፣ በማታውቀው ጊዜ፣ በማታውቀው ሁኔታ ያ የምትፈልገው ነገር ወደ አንተ ራሱ ሲመጣ ታየዋለህ። እኔ የፈለግኩት ምንድን ነው? አሁን ይሄ ልጅ ተሸንፎ እኮ ነው የሄደው። ከዚህ እዛ እየተደረገለት ያለውን አቀባበል ላሳያችሁ። ይሄ ሁሉ የህዝብ ማዕበል ወጥቶ አክብሩ፣ የወረዳው የዞኑ ምናምን አስተዳደር ደረጃ ላይ ያሉ ሰዎች ተነጋግሩ። በቃ ይሄ መሬት ይሰጠው፣ ይሄ ብር ይሸለም፣ ይሄ ደግሞ ግብርና መስራት የሚፈልግ ከሆነ 100 ሄክታር ነው ያሉት። 100 ሄክታር መሬት ወንድሜ፣ ሁሉም ነገር ወደ አንተ እንዲመጣ ቅድሚያ አንተ ያለ መታከት የሆነ ጥረት ማድረግ አለብህ። ዝም ብለህ ቤት ቁጭ ብለህ ምንም ሳትሞክር አሁን የሚዲያ ዘመን ላይ ራስን ኤክስፖዝ ማድረግ ሳትችል ከቀረ ዩ አር ዘ ሌዚየስት ፐርሰን ኢን ዚስ ወርልድ እያልኩ አም ቴሊንግ ዩ። ለማንኛውም ወደ ነጥቡ ስንመለስ የምትችሉት ነገር ላይ ተስፋ ሳትቆርጡ እስከ መጨረሻው መታገላችሁን ካላቆማችሁ ይሳካል። ጋይስ አሁን በጣም የሚዘገንን ኮሜንት ነው ማነብላችሁ። እንደውም ከቻላችሁላችሁ ማፍንጫችሁ ሰው ለሰገራ እንደዚህ ተመራምሮ እንዴት ኮሜንት ይፈልጋል? ለማንኛውም ቪዲዮ ነሳቻችሁ ልመለስና ኮሜንቱን ወይ ታነቡታላችሁ ወይ እዚህ ጋር አስቀምጠዋለሁ። እንዲቻል ነው። አሁን ማር ቆረጣ የሆነ ቤት ተጠርተን ሄደን ነበርና እዛ ቤት የሆነች ቆንጆ ልጅ አይቼ ነበረ፣ በጣም የምታምር እና አሁን ምንድነው አንድ ያልፋል አመልጦኛል። ግን አሁን እንደ አንድ ማር ቆራጭ አሁን ምን ብዬ እሷን መተዋወቅ እችል ነበረ። ጥሩ ኮማች ስለ ፍቅር የሚያቅሰው እንዲጽፍልኝ ፈልጌ ነውና እጄ ቆሻሻ ነው፣ ያው ልብሴም ቆሻሻ ነው፣ ግን ያው በእነሱ ነው የቆሸሸው፣ በእነሱ ሽንት ቤት ማለት ነው። ግን ምን ብዬ መተዋወቅ እችል ነበረ እንደ አንድ ማር ቆራጭ ፒካፕ ላይን ማለት ነው፣ ለሷ የሚሆን ማለት ነው። እና ጻፉልኝ። ላምበው ወይስ ታነቡታላችሁ? ይምላሽ እንት ቤቱ ተመልሼ ልምጣ እሑድ በሳምንት። የውስጥሽን ከኔ በላይ የሚያውቅ የለም በላት። ይሄማ ሙክክ ነው የሚያደርጋት። ይህን ደግሞ ተመልከቱት። ኧረ ተውኝ። ከአንቺ ግን ልዩ ነው ከመሀል ይጠበቃችሁ አይደለም ጋይስ፣ ኮሜንቱን እንዳነብ ይጠበቃችሁ። ኧረ ወይኔ ሰው ኧረ ተውኝ። ይህን ጭንቅላት ግን ለሌላ ነገር ብንጠቀምበት ይህ ሁሉ ገጣሚ እያለ መልክሽማ ውብ ነው ምን ያጠራጥራል? ኧረ ትለያላችሁ፣ ኧረ ትለያላችሁ። ፈጣሪ ጋይስ፣ ቲክቶክ ግን ምን ያህል ወሳኝ ነገር እንደሆነ አልገባችም። ኮሜንተር እስካለ ድረስ በቃ ቲክቶክ እናቴ ጥሩ። ለማንኛውም
ቀኔን ያሳምርልኝና አንድ ቪዲዮ ሳይቻችሁ ኮሜንት አነብላችኋለሁ። የትም እንዳትሄዱ። ሳላስቀይማት ክፉ ሰው አይዋጠኝ ጨክንበት በእኔ ከሄደ ጠላተኝ መረስ መጨነቅ ተውኝ ልረሳኝ ወሰንኩኝ ካላስቀይማት ክፉ ሰው አይዋጠኝ ጨክንበት በእኔ ከሄደ ጠላተኝ መረስ መጨነቅ ተውኝ ልረሳኝ ወሰንኩኝ። ምን ሆነ ነው? በብር እኮ ነው ማለት እንዴት እንደዚህ አይነት ቪዲዮ ተለቅብላል? ቪዲዮ በካርድ ለምናይ ሰዎች ቲክቶክ የተጣራ ቪዲዮ ሊያደርስልን ይገባል። ጨክነህ ፖስተትከው በልጅነቴ እናቴ ገበያ ስትሄድ ማለቅሰው እንደዚህ ኧረ ተውኝ። እናቴ ቀኑን ሙሉ ባሳይወጣው በረለች ብሎ የሚያለዝነው ብቻ ይመቻችሁ። ለማንኛውም ቪዲዮ ላይክ፣ ሼር፣ ኮፒ ሊንክ ማድረግ አይረሳ። መልካም እድል። ይመቻችሁ።